ጤነኛ እንድትሆኑ ይፈልጋል። በጤና እንድትሆኑ ይፈልጋል። እሱ ነው ትርጉም ያለው ነገር። ጌታ ሆይ አመሰግንሃለሁ። ጌታ ሆይ አመሰግንሃለሁ። እንዴት በጸጋ የተሞላ በጸጋ የተሞላ በጸጋ የተሞላ ጌታችን በጸጋ የተሞላ ነው። ታውቃላችሁ፣ ይህ በዚህ የምናደርገው ነገር የሰውን ኃይል የመግለጥ ጉዳይ አይደለም። እዚህ እያደረግን ያለ ነው አይደለም። እየገለጥን ያለነው የኢየሱስ ክርስቶስን ፍቅር እውነታነት ነው። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው መሆኑ ነው። አሁን እያደረግን ያለነውን ነገር ለማድረግ በስሙ አማካኝነት ልኮናል። በኃይሉና በስልጣኑ በመንፈሱ ይህ ነው ደግሞ ትርጉም የሚሰጠው ዋጋ ያለው ነገር። በመጽሐፍ ቅዱስ ዘመን ያደረጋቸውን ነገሮች አሁንም እያደረገው ነው። ስሙን በምንጠራ ጊዜ፣ ለማመንም በምንደፍር ጊዜ፣ ለማመን ስንደፍር አልተለወጠም። አሁን ነገርኳችሁ። መጽሐፍ ቅዱስ ላይ ዕብራውያን ምዕራፍ 13 ቁጥር 8 ምን ይላል? እናንብበው። መጽሐፍ ቅዱስ ምን እንደሚል እዩ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። እንዴት ድንቅ ነው! የሚያስፈልጋችሁ ነገር ማመን ብቻ ነው። ይህ ደግሞ ከባድና አስቸጋሪ ነገር አይደለም። ጉዳዩ ምንም ሊሆን ይችላል። በኢየሱስ ክርስቶስ የሞተ እንኳን ተነስቷል። እኛም ደግሞ ብዙዎች ወደ ሕይወት ሲመለሱ አይተናል። ተአምራት በሚያስፈልጋችሁ ቦታ ላይ እጃችሁን አድርጉ። ጌታ ሆይ አመሰግንሃለሁ። ጌታ ሆይ ተመስገን። ሕፃንም ከሆነ እጃችሁን በሕፃኑ ላይ አድርጉት። መላእክቶች አሉ፣ ታውቃላችሁ። እግዚአብሔር የሚልካቸው መላእክቶች እንዳሉ፣ ለልጆች ተብሎ የሚላኩ ከእግዚአብሔር ዘንድ መላእክቶች እንዳለ ታውቃላችሁ። አሁን በምንጸልይበት ጊዜ እነዚያ መላእክቶች ወደ እነዛ ሕፃናት ፈውስን ይዘው እየመጡ ነው። ብዙ ሕፃናት ይፈወሳሉ ዛሬ። መፈወሳቸውን ድንገት ታውቃላችሁ። ድንገት አያለው። ብዙ ትልልቅ በዕድሜ የገፉ ሰዎች ይህንን እየነገርኳችሁ ሳለ የእግዚአብሔር መንፈስ እያሳየኝ ነው። በዕድሜያቸው የገፉ ሰዎችን እንኳን ጌታ እንዲህ አለ፣ ስላደጋችሁ መላእክቶቹ ጥለዋችሁ አይሄዱም።
በልጅነታችሁ የላካቸው ያ መላእክቶች ከእናንተ ጋር አብረው ይቀጥላሉ። ስለዚህ በጣም በዕድሜ የገፉ ሰዎች እንኳን ከእናንተ ጋር ያ መልአክ አለ። ስለ ፈውሳችሁ በጥቂት ደቂቃዎች ውስጥ ንግግርን ስንጀምር ወደ ስራ ይገባሉ። እንዲህ ልትሉ ትችላላችሁ፣ ከዚህ በፊት ለምን አላደረጉልኝም? የእግዚአብሔር ስጦታና ጥሪ የሚባሉ ነገሮች አሉ። አሁን በዚህ ሰዓት ላይ ልናብራራላችሁ የማንችልም። እነዛ ጥሪና ስጦታዎች በስራ ላይ ሲሆኑ ሰማይ መልስን ይሰጣል። አሁን ምላሽ እየተሰጠ ነው። ለዚህ ለተባረከ ስጦታ ፈውስን ለሀገራት ለማምጣት የትም ብትሆኑ አሁን እጃችሁን ጫኑበት። በሕያው በእግዚአብሔር ልጅ በጌታ በኢየሱስ ስም ሕመሙ እንዲቆም አዛለሁ። አሁን ቁም። ለጨለማው ስልጣን እናገራለሁ። እናንተ የሕመምና የበሽታ አጋንንቶች፣ የፓራሊሲስ አጋንንቶች፣ የእውርነት አጋንንቶች፣ የደንቆሮነት፣ የዲዳነት እናንተ ያልነጻችሁ የጨለማ መናፍስቶች በኢየሱስ ክርስቶስ ስም አዛቸዋለሁ እንድትወጡ ከሰውነታቸው ውጡ። አሁን ከዓይናቸው ውጡ፣ ከጆሮአቸው ውጡ፣ ከልባቸው ውጡ፣ ከሰውነታቸው ውጡ። ውጡ ከነርሱ በኢየሱስ ስም። ከዚህም በኋላ ደግማችሁ እንዳትገቡ በጌታ በኢየሱስ ስም ተፈወሱ። በሰውነታችሁ ተፈወሱ፣ በአጥንታችሁ ተፈወሱ። ደማችሁ ይንጻ። ከራስ ፀጉራችሁ እስከ ውስጥ እግራችሁ ተፈወሱ። አሁን መስማት ተመለሰ ለጆሮአችሁ። አሁን መስራት ጀመሩ እነኚህ ጆሮዎች። አሁን የአንደበት ተፈታ። ተፈወሳችኋል። ነፃ ወጥታችኋል፣ ነጽታችኋል። አሁን እግዚአብሔርን ማመስገን ጀምሩ ስለፈወሳችሁ። እግዚአብሔርን አመስግኑ ስለፈወሳችሁ። ቀና በሉ። እውር ከነበራችሁ ማየት ጀምሩ በኢየሱስ ስም። ተመልከቱ፣ ማየት ጀምሩ በኢየሱስ ስም። መስማት ጀምሩ በኢየሱስ ስም። ማውራት ጀምሩ። ተነስታችሁ ተራመዱ። በመንፈስ ቅዱስ ኃይል ተፈውሳችኋል። ተፈጽሟል፣ ተፈጽሞላችኋል፣ ተፈጽሟል፣ ተፈጽሟል። ኦ ክብር! አዎ አመስግኑት።